የት ይሄዳል ብለሽ ነው? ሚኪያ የለችም። ምናልባት መኝታ ቤት አስተኝታ ሊሆን ይችላል። የለም። ይኸው ይዛው ጠፋለች ማለት ነው። በቃ ቀደመችኝ ማለት ነው። ለምን ክፉን ታስቢያለሽ? እስኪ መጀመሪያ ተረጋጊ። አንተ እኮ አንድም ቀን ስነግር ሰምተኸኝ አታውቅም። ልጅቷ ያለ አንድ ምክንያት እዚህ ቤት አልመጣችም። ወይ ይኸውልሽ፣ በቃ መጀመሪያ ተረጋጊና ቆይ። ይኸውልሽ ልደውልላት። እሺ ደውላትና እናረጋግጣለን። ስልክ ልታነሳለህ ነው የምጠብቀው? ለምን ይዛው ጠፋችና ነው? ለምን ስልክ የምታነሳለህ? ለምን እንደሆነ እንጠይቃታለን። የት ይዘው እንዴቶች እንጠይቃታለን። ተረጋጊ። ይዛው ጠፍታ ነው በቃ። አንተ መች ነው እኔን የምታምነው? መች ነው እኔን የምትሰማው? ወይ ልጅ ቀደመችኝ በቃ። ምንድን ነው ሻል ስልክ አታነሳ። ይኸው ብዬሻለሁ። ካየሻል ክፉን አታስቢ ብዬሻለሁ። ተናምሻችሁ አንቺ የት አባሽ ነበር ይዘሽው ያመሸሽ? የት ነው የወሰድሽው? አንቺ ማን አባሽ የሚሉሽ ነፋስ አራጋቢ ነሽ? ለምን አባሽ ነው ይዘሽው ወጣሽ? ንገሪኝ። ማን አባሽ ነው ይዘሽው ወጣሽ? ለምንድን ነው ይዘሽው ወጣሽ? ንገሪኝ። እርግጠኛ ነኝ ይዘሽው ልጣፊ ነበር አይደል? አይመች ብሎሽ ነው አይደል? ልቀቀኝ። ልግደላት። ልቀቀኝ። ምንም መረጋጋት አይመች ብሎሽ ነው አይደል? ከአሁን በኋላ አንድ ነገር አድርጊኝና እመኝ እገልሻለሁ፣ እደፋሻለሁ። ተረጋጊ ፍቅር፣ ተረጋጊ። በቃ ሂጂና ገብተሽ አረፍ በይ። በቃ ሂጂና እነግራታለሁ። አንተ ነህ ለነገሩ የምታስደፍረኝ። ሚኪያ በጣም ይቅርታ እሺ። በእሷ ስም ይቅርታ ጠይቃለሁ። እኔ በጣም ስለተናደደች ነው። በጣም ይቅርታ እሺ። ደህና ናችሁ ግና? ወንድሜ ደህና ነህ? ይኸውልሽ ሚኪያ በቃ አታልቅሽ። ነይ አታልቅሽ። በቃ ይቅርታ በጣም እሺ። አይዞሽ ነይ ቁጭ በይ። አይዞሽ አታልቅሽ እሺ። ተረጋጊ። ፈጣሪ በኔ እኮ ጥሩ ነገር ማድረግ እኮ ነው። ምስክሬ ቆንጆ ምግብ ሰርቼ ይዤ ልመጥቻለሁ። እንካ ምን ሆነ ነው? ምን ነው የፈለከው ነገር አለ እንዴ? ነው እንካ ትንሽ ብቻ እንዴ። ዛሬ ደግሞ ምን ሆነ ነው? እሺ እቺን ብቻ ጉረስ። አታስቸግረኛ። መድኃኒት እኮ መውሰድ አለብህ። እሺ ይሄንን ከበላ ከዛ በኋላ ዘፍንልሃለሁ። እንስማማለን? ጎበዝ ልጅ ጎበዝ።
ሉካስ እንዴ ምን ሆነ ነው? ጉረስን ከዛ በኋላ መድኃኒት ነው አውጥ። መቼም ጠግቦ አይደለም አይደል? አሃ እንደዛ መልካል ገና ይለስፈንል ያባዳልን ኮይሎሜ የወሎ ልጅ ከጋሜ የለም የሚለን የማንም ባል ማላውና ያባዳልን ኮይሎሜ የወሎ ልጅ ከጋሜ የለም የሚለን የማንም ባል ማላውና እጥፍ ሰርጋ ያለች ልቤ ሰላይ መጣች ወሎ ልጅ ከገራዶ ላይ እሷን ብሎ ልቤም ሲያዋልለኝ መጣች ወሎ ልጅ ልቤንም ተሻለኝ የአባይ ዳር ኮይሎሜ የወሎ ልጅ ከጋሜ የለም የሚለኝ ማነው ብባልም አላምነው የአባይ ዳር ኮይሎሜ የወሎ ልጅ ከጋሜ የለም የሚለኝ ማነው ብባልም አላምነው በደጋ ጋብዝች አሁን በደንብ ትበላለህ ማለት ነው። ሚኪያ አቤት ሰኔት እስኪ ጁስ ስጭልኝ ደግሞ አቀዝቅዙሽ ግን እኮ ለምስክር ምግብ ላበላው ነበር ማን አብለዋለሽ እዚህ ቤት ምንም ነገር ሳላዝሽ እንዳታደርጊ አብሶ ለሱ ምግብ እንዳሰጫላልኩሽ እንዴ መድኃኒት መውሰጃ ሰዓት እኮ ደርሷል ምን አባሽ አገባሽ መለከትሻል ቆይ አንቺ ማን የሚልሽ ዶክተር ነሽ እንዴ ለምን ሰራተኛ ከመቶኝ እኔ ሰራተኛ ሆኜ አንቺ አለቃቶኝም አይሻልም እንደዛ ለምንድን ነው በማያገባሽ ነገር የምትገቢው ከጀርባሽ ሰው አለ እንዴ አሳብጃታለሽ እንደዛ ነው ነገሩ ይኸውልሽ ካሁን በኋላ ምግብ ለመስጠት ስታስቢ እኔን አማክሪ አለበለዚያ ንቄ ነው የምገልሽ እሺ በይ ሰምኛለሽ ሁሉንም ነገር ማላቅ እንዳይመስልሽ እሺ እያንዳንዱን ነገር አውቃለሁ ምን አባሽ ነው የምታውቂው ሁሉንም ነገር ስለምንድን ነው የምታውቂው ንገሪኛ ልንገርሽ ካሌብ ላይ እንደምታማግጭበት ሁለተኛ ምስክር እንደዛ ያደረግሽው አንቺ እንደሆንሽ ማን ብሎሽ ነው እንደዚህ አውቃሽ ነው አይደለ ትዳሬ ታፈርሽ ነው አይደለ እንደዚህ ያልሽ ንገሪኝ እንደዛ ሰምኛለሽ ተከብረሽ ብትቀመጭ ይሻልሻል ካልሆነ ግን ህይወትሽን ነው የምበጠብቅ እሺ በጣም ይቅርታ እሺ በቃ ካሁን በኋላ እንደዚህ ያደርግ ያን ደግሞ ያደረኩት ተሳስቼ እሺ በቃ አንቺ እንደፈለግሽ አድርጊ በቃ ይቅርታ ተጠንቀቂ በተለይ በምስክር ጉዳይ ከዚህ በኋላ አደረግሽ ምሳግን አስበይም አንቺ አይ በቃኝ ጨጓራዬን ትንሽ አሞኛል ቢያንቺ ምስክሬ ላጉርሳ እንዴ
ኧረ ተይው፣ አሁን ቅርብ ሰዓት አይደለ ይበላል። ቤቢ አንቺ ተስማምተናል አይደል? ታርቀናል። ቃል የገባሽልኝን ነገር ካደረግሽ በእኔ በኩል ችግር የለውም። ምንም ነገር አላደርግም። አረ በጭራሽ። በፊትም ቢሆን በሆነ ነገር ተጋጭተን ስለነበረ ነው የማይሆን ነገር ውስጥ የገባሁት። ከአሁን በኋላ እንደዛ ነገር እንደማይሆን ተሰምቶኛል። ብቻ ይቅርታ፣ በጣም አይደገመኝም። እሺ እሺ። ቤቢ አረበሽኩሽ። ችግር ምንድን ነው? እስኪ ውሃ ስጪኝ። ምስክር ምን ሆኖ ነው? አንዳንዴ እንደዚህ ያደርጉ የለ እንዴ? ልማዱ ነው። ቢያንቺ ነው። ኧረ አይመስለኝም። አሞት ይሆን እንዴ? ኧረ ደህና ነው። ቅርብ ሰዓት እኮ ነው ቼክ ያደረኩት። እኔ ግን ምንም በጤና አይመስለኝም። ትኩሳቱም ጥሩ ነው። አንዳንዴ እኮ ሊሻላቸው ሲል እንደዚህ ያደርጋቸዋል። ምን አለ ፈጣሪ ብሎት ቢሻለ ይሻል ይሆናል። አንቺ አትጨነቂ። ብይ ምግብሽን ብይ። አባቴ ይሻል ይሆናል። ምንድን ነው ያደረግሽበት? እኔ እኮ አምኜሽ ነበር። የተታረቅ መስሎኝ ነበር። እያዞረኝ ነው። አይዞሽ